በመጨረሻም ታዳጊው እንዲሁም ታዋቂው ቲክቶከር ታኩር ከሞት መትረፉ እየተነገረ ሲሆን በዛሬው ዕለትም በሽቶ ቤቱ ከቀኑ በ6 ሰዓት የመጡ ሰዎች ታኩርን ምን አደረጉት፣ ምን ሰርቶ ነው እንዲህ ማድረግ ያስፈልጋቸው ስለሚለው ዝርዝር መረጃዎችን ሰጣቸዋለሁ። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ቲክቶከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፈዋል። ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ከሰሞኑ እኔ ኢትዮጵያን አንድ አደርጋታለሁ አዶናይ ነኝ። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ከሰሜን የመጣ እያሉ ነበር። ሰላም የተከበራችሁና የተወደዳችሁ ይህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ሰሞኑን እንግዲህ ተጠፋፍተናል። ቻናሉን ሞቅ ማድረግ እንግዲህ እንዳትረሱ። 60,000 ሰብስክራይብ ልንገባ ጥቂት ሰዎች ነው የሚጎሉት። ሰብስክራይብ ያደረጋችሁ ፋሚሊውን መቀላቀል እንዳትረሱ። የመጦላችሁን ቪዲዮዎች ደግሞ እንደምትወዷቸው ምንም ጥርጥር ስለሌለው ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን እንደሚያምክራችሁን እንዲሻሻል እንዲለወጥ የምፈልጉትን ማንኛውንም አይነት ሐሳብ አስተያየታችሁን ደግሞ ኮሜንት ላይ በነጻነት ጻፍ እንድታደርጉልኝ እፈልጋለሁ። ወደ ቪዲዮ እሺ፣ የመጀመሪያ ቪዲዮአችን የሚሆነው ደግሞ የታላቁ ቅዱስ ገብርኤል ክብረ በዓል እየተከበረ እንደሆነ ይታወቃል። እሱን አስመልክቶም እንግዲህ ፓስተር እዩ ጩፋና ፓስተር ቸሬ ግጭት ውስጥ ገብተዋል። ለምን እሱ ሆነ? እስኪ ይሄንን ቪዲዮ ተከታተልን እንመለስ። አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? የሁሉ ምንጭና የሁሉ ባለቤት እግዚአብሔር ነው። ታዲያ ከየት አምጥቴ ነው የገብርኤል ስጦታ ብለ የምትጽፈው? እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ምን ይልሃል? ያንተ ነገር ወደ እግዚአብሔር የሚደርሰው በኢየሱስ በኩል ነው ብሎ መንገዱን ያሳያል። ጃንጥላ ሰጣለሁ በል፣ ትልቅ ሻማ አበራለሁ በል፣ አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። የክፍለ ከተማ ስራ አስፈጻሚ መሰለ እንዴ? ዛንጥላ ሰጣለሁ። ዛንጥላ ለዝናብና ለፀሐይ ተጠቀም። መልአክ ደግሞ ዛንጥላ ይዛ ቀርባ ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎትህ ተሰማ አለው ገብርኤል መጥቶ። ዋው! ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል እንግዲህ በቃ ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለት። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽው አረለት። አየ መልአክ ቀልድ አያውቁ አልፉም። ውልፍት ከተው ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው ያያዝልን ጌታ። እውነት ነው ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ተረክ ሾጥ ነው የሚያደርግ። የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መላእክና ምን እንደዚህ ይባላል። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱ ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። ተው ረፍ። የጠገባችሁ ጴንጤዎች ረፍ።
ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፉ። የተበታችሁ አገልጋዮች ረፉ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ ረፉ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ ረፍ። የሰማይ ምክር ነው ረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው ረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ እያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። እንዴ ዱቄት ነህ አንተ። ረፍ። እኛም ሀገር አሉ የጀማመራቸው በሽታው ረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ ረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። ረፉ። እግዚአብሔር እየተናገረ ነው። ረፉ፣ ተመለሱ። ሌላው ደግሞ እንግዲህ ሰመረ ባሪያው በተደጋጋሚ አዶናይ ላይ ትችት ሲያደርስበት እንደነበረ ይታወቃል። የተለያዩ ሰዎች ደግሞ በሰመረና በአዶናይ በኩል ነው ሰመረ ልክ ነው አዶናይ ልክ ነው እያሉ ሐሳብ አስተያየት ሲለዋወጡበትም እንደነበረ ይታወቃል። በዚህ ሳምንት ደግሞ ሰመረ ባሪያው አዶናይን እያመሰገነ አንድ ቪዲዮ ለቆ ነበረ። አይተነው እንመለስ። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይሄን ያህል ሚሊዮን ገንዘብ ሬዝ ማድረጉ ብቻ ሳይሆን ሙሉ ሐሳብን ጊዜን በእንደዚህ አይነት ፎሎወር ባለበት በእንደዚህ አይነት ፌመስነት በተደረሰበት ከባድ ነው ፌመስነት ማለት በእንደዚህ አይነት በጣም ከፍተኛ በቃ አቧራ በተነሳበት ጊዜ ላይ ለሰብአዊነት ራስን አሳልፎ ሰጥቶ በእንደዚህ አይነት ሌቭል ዴዲኬትድ መሆን የሚያስመሰግንህ ስራ ነውና ምስጋናን በትክክል በተገቢው ስፍራና ለተገቢው ድርጊት መስጠት እወዳለሁ። በጣም እጅግ ላመሰግን። ይሄ የትልቅነት ስራ ነው። ትልቅነት እንደዚህ ሲሰራ ነው። ከዚህ በፊት በነበሩት ነገሮች ከዚህ በፊት በተሰሩት ነገሮች ተቃውሞ ያለኝ በጣም ኦፍ ኮርስ አሁንም እቃወማለሁ። እዚህ በፊት ነው ስትሮንግሊ ስለሱ ላወራ አለብን። አሁን በጣም ትልቅ ስለሆነው ነገር ለማወራው ይሄ በጣም ትልቅነት ነው። በነገራችን ላይ ከሁሉም በላይ ሴንሲቲቭ የሆነበት ምክንያት ለኔ ማለት ነው ሴንሲቲቭ የሆነበት ምክንያት እንደዚህ አይነት ነገሮች ሲሰሩ አውቃለሁ። በትንጥዬ መልኩ እኔም ተሳትፌ አውቃለሁ። አልፎ ሲፈጠሩ ነገሮች እንሳተፋለን። የተፈጥሮ አደጋዎች እንደዚህ ሲደረጉ ገንዘቦች ሬስ ሲደረጉ በፊት ማገር ፍቅር ግቢ ውስጥ ሲደረግ ታውቃላችሁ እና ያረግ ሹመቴ ሲያደርጉ በጣም ትልቅ አዲስ ነገር ነው ማለት አይደለም። አዲስ ነገር ሆኖም አይደለም። እኔን ኢምፕረስ ያደረገኝ ወጣቶች እናንተ ልጆች በዚህ ደረጃ ሌሎቹ ሰዎች ሳይቀድሟችሁ ሌሎቹ ሰዎች ሳያደርጉት ሴንሲቲቭ ሆናችሁ ተሰምቷችሁ አድርጋችሁ ሄዳችሁ እዛ ድረስ ይህን ነገር ማድረጋችሁ እጅግ ቻገር ተስፋ አላት የሚያስብልኝ አጋጣሚዎች እንደዚህ አይነት ነገሮችን ደጋግሜ ባይ ነው። በጣም ፌመስ መሆን ይቻላል። በነገራችን ላይ አብዶም ፌመስ መሆን ይቻላል። አሚን ዩ ኖ ኢት ከኔ በላይ እንደዚህ አይነት ትልቅ ስራ ሰርቶ ደግሞ መታወቅ፣ መከበር፣ መመስገን የሚቻል መሆኑንም ያሳያል ድርጊቱ። በነገራችን ላይ ከእርዳታውን ባሻገር ለዚህ ለቲክቶክ ኢንቫይሮንመንት መማሪያ ነው፣ ትልቅ መማሪያ ነው። አንዳንዶቻችሁ ተቀምጣችሁ ቁጭ ብላችሁ ከጆን ዳንኤልና ከአዶናይ ማን ይበልጣል ቻሌንጅን ጀምረና ያላችሁ የምትሰበስቡ ሰዎች ኦፍ ኮርስ ፎሎወር ሊሰበስቡ ነው ሳምሃው የሆነው። ግን ሁለቱም ልጆች በእንደዚህ አይነት ሌቭል ሮል ሞዴል ሆነው ካሳዩ ልታግዟቸው ይገባል። እቻ ሀገር የወጣቶች ናት። እቻ ሀገር በጣም ብዙ ፐርሰንት ባለፈው ቪዲዮ ላይ እንደነገርኳችሁ ከ70% በላይ ከ30 ዓመት በታች ነው። ሲግኒፊካንትሊ ደግሞ ኦልሞስት 48% የሚሆነው ህዝብ እድሜው ከ25 ዓመት በታች ነው። የተረፍነው ሰዎች ከዚህ በላይ ከ30 ዓመት በላይ ያለፍነው የሄድነው ሰዎች ቁጥራችን ትንሽ ነው። አገሪቷ ውስጥ ትልቅ ሲግኒፊካንት ለውጥ የምታመጡት እናንተ ናችሁ። ስለዚህ እናንተ በትክክለኛው ፓዝና መስመር ላይ ከማየት በላይ ተስፋ የለም። ይሄ በጣም ተስፋ ሰጪ ድርጊት ነውና ከበሩልኝ። በጣም ልትወደሱ ልትመሰገኑ ይገባል። ኦርጋናይዝድ በሆነ መልኩ ደግሞ የሚመለከታቸውን አካላት አካታችሁ
ሐኪሞች የሚያስፈልጉ ከሆነ ሐኪሞች፣ ኒውትሪሽኒስቶች የሚያስፈልጉ ከሆነ ሴንሲቲቭ ስለሆነ ጉዳይ እነዚህ አይነት ነገሮች አደራጅታችሁ እንደምትመጡ ተስፋ አድርጋለሁ። እንደዚህ አገር ስታስተባብሩ ደስ ይላል። ትልቅ አርማ ነው፣ በነገራችን ላይ ትልቅ ሲግኔቸር ነው ይሄ ስራ። 11 ሚሊዮን ብር የሰበሰብከው 11 ሚሊዮን ብር የብሩ አማውንትና መጠን አይደለም። ይሄንን ኢኒሺዬቲቭ ወስደህ ማድረግህ ክብር ነው። ሁለተኛ ደረጃ ደግሞ ኢንተርኔት ላይ የተቀመጡ ነገሮች አይረሱም። ኢንተርኔት አይረሳም። በነገራችን ላይ ሰው ይረሳ ይቀላል፣ ለዘመናት ይቀመጣሉ። ልጆቻችሁ የሚያዩት ፊርማችሁ ነው። እንደዚህ አይነት ስራ በጣም እብደት፣ በጣም ማህበረሰብን የሚያስቀይም ነገር እንደሚያስፈራው ሁሉ ነገ ጧት ሰው ሲያዩ ምን ይለኛል የሚለውን አስቡ እንደምለው ሁሉ እንደዚህ አይነት ሰው በጠፋበት ዕለት ሰው ሆኖ መገኘትን የሚያክል ክብር ደግሞ ለዘላለም ለልጅ ልጆች በሙሉ በኩራት ሰርች አድርገው የሚያዩትን ስራ ነው እየሰራችሁ ያላችሁትና እንደ ወጣት ስለሰራችሁት በጣም አስደስቶኛል። አሁን ደግሞ የምንመለከተው ከባድ ትችት እየደረሰበት የሚገኘው ተወዳጁና ታዋቂው ቲክቶከር ታኩር ላይ ከባዱኑ ሰብሎቶችን እየተቀባበሉበት ነበረ በታኩር ጉዳይ። እሱም የሆነበት ምክንያት ደግሞ ባለሀብቱ ወርቁ አይተነው ለቲክቶከር ታኩር የ5 ሚሊዮን ብር ስጦታ እንዳበረከተለት እንግዲህ ሁላችሁም ተመልክታችሁታል ብዬ አስባለሁ። እሱን አስመልክቶም እንግዲህ ታኩርን ለፖለቲካቸው ሊጠቀሙት ፈልገው ነው። ታኩር ፖለቲካ ውስጥ አለበትም እያሉ ጭምር ታኩርን ወደ ፖለቲካው ለመክተት የተለያዩ ሰዎች ሲሞክሩ እንደነበርም ተመልክታችሁታል ብዬ አስባለሁ። ይሄንን ቪዲዮ እንመልከትና በዚህ ዙሪያ ሐሳብ አስተያየት እንለዋወጥበት። በመጨረሻም ታዳጊው እንዲሁም ታዋቂው ቲክቶከር ታኩር ከሞት መትረፉ እየተነገረ ሲሆን በዛሬው ዕለትም በሽቶ ቤቱ ከቀኑ በ6 ሰዓት የመጡ ሰዎች ታኩርን ምን አደረጉት፣ ምን ሰርቶ ነው እንዲህ ማድረግ ያስፈልጋቸው ስለሚለው ዝርዝር መረጃዎችን ሰጣቸዋለሁ። ቲክቶከሩ ታኩርና የፖለቲከኞቹ ፍጥጫ። ታኩር ዝቅ ካለው የህይወት ዘይቤው ተነስቶ ቲክቶክ ተብሎ የሚጠራውን ፕላትፎርም በመጠቀም ዛሬ ብዙዎችን ያስደሰተ የስኬት ጫፍ ላይ ለመድረስ በቅቷል። የታኩር እናት ልጇን ለማሳደግ እንጀራን ሽጣ ሌሎችንም ብዙ ዋጋዎችን እየከፈለች አሳድጓለች። ልጅም የእናቱን ብድራት ለመመለስ ከዕለታት ባንዱ ቀን በጎቹን ባሰማራበት ስፍራ በተመስጦ እንዴት ይህንን ህይወት ማሸነፍ እንዳለበት ሲያወጥነጥን ራሱንም በሰዓቱ ቪዲዮ አብርቶ ሲቀርጽ ከየት መጣ ያልተባለ ከታኩር እጅ የበላና የጠጣው አንድ ጉርምስና ናት የወጣበት በግ ተንደርድሮ መጥቶ ካፈር ይደባልቋል። ታኩር አፈር ልሶ ተነስቶ ስልኩን ከወደቀበት አነሳና ራሱን ካረጋጋ በኋላ ቪዲዮን ይመለከቷል። ምንም ምቱ መን ቢኖረውም ድርጊቱ ግን በጣም ነበር ያሳቀው። ያችን ቪዲዮም በቲክቶክ ላይ ለቃታል። እንደ ቀልድ የወጣው ይህ ቪዲዮ በደቂቃዎች ውስጥ በርካቶች ጋር ደረሰ። ያቺ ዕለትም ለታኩር የስኬትን ፍንጣቂ ያበራች መክሊሉትን ማውጥቶ እንዲጠቀም በር የከፈተችውን ተገኘች። ትላንት ማንም የማያውቀው ታኩር ዛሬ በሚሊዮኖች ፈገግ እያሉ ይከታተሉታል። ታዲያ ከሰሞኑ በደብረ ብርሃን በሺዎች የሚቆጠሩ ተፈናቃዮችን ሰብስቦ በያዘው በአንድ መጠለያ ካምፕ ውስጥ ረሃብ ይከሰትና የብላቴና ልጅ ጋር ይደርሳል። እርሱም ሳይማር ያስተማረኝ እዚህ ለመድረሴ ምክንያት የሆነልኝን ህዝብ አልተውም፣ የቻልኩትን አደርጋለሁ ማለት ወደ ስፍራ ይቀናል። በዚያም አግማስ ከተሰኘው የእርዳታ ተቋም ጋር በጋራ መሆን ለቀናቶች በርካታ መርቂ ስራዎችን በመስራት ላይ ሲሆኑ ታዲያ ከዕለታት በአንድ ምሽት ላይ በቀጥታ ስርጭት የሀገራችን ቢሊዮነር ወርቁ አይተነው ጋር ተገኝቶ ከታኩር መኪና ለተቸገሩት ደግሞ 15 ሚሊዮን ብር እንደሚሰጣቸው ቃልን ይገባላቸዋል። እሱም ተደሰተ። በፖለቲከኞች ዘንድ ይህ ነገር ግን ቅቡልነትን አላገኘም። ጭራሽ ጥያቄን አስነሳ። ይህ ሰው ለታኩር 15 ሚሊዮን ብርና መኪና የሰጠው ቀድሞ ነገር ቢኖራቸው ነው እንጂ እንዲሁ አይደለም ሲሉ ብላቴናው ደጉን ሰርቶ ለመቀየር የሚተረተውን ታኩርን በዛሬው ዕለት ከቀኑ 6 ሰዓት ላይ አሳቻ ሰዓትን ጠብቀው ሁለት ሲቪል የለበሱ ሰዎች ታኩርን በጥያቄ ጋጋታ ሲያስጨንቁት ይታያል። ይህ ነገርም በዞኖች መካከል የሚጎዳው ሳሩ ነው እንደሚባለው ብሂል በቢሊዮኖችና በፖለቲከኞች ፍጥጫ ታኩር እንዳይጎዳና እንዳይቀጠፍ ተዘግቷል። ፖለቲከኞች እባካችሁን ከሚስኪኑ ላይ እጃችሁን አንሱ የመጨረሻው መልእክት ነው። በተመለከትነው መልኩ ታኩር ላይ ደባ ደርሶበታል። ማስፈራሪያና ዛቻ እየደረሰበት ይገኛል። በዚህ ሰዓት ታኩርም ታስሯል እያሉ የተለያዩ ሰዎች ሐሳብ አስተያየቶችን ከተለያዩ ሶሻል ሚዲያዎች ላይ እየተለዋወጡ ይገኛሉ። ግን ታኩር በዚህ ጉዳይ ምንም አይነት መልስ ያልሰጠ እንደሆነም እንግዲህ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ሌላው ደግሞ እንግዲህ ሁሌም እውነተኛ ታሪኮችን ይዤላችሁ መጥቼ ሐሳብ አስተያየቶችን እንደምንለዋወጥ ይታወቃል። ዛሬም እውነተኛ አንድ ወንድማችን የሱን ታሪክ እንስማና ሐሳብ አስተያየት እንለዋወጥበት። የዚህን እንቁ ሰው ታሪክ በብዙ ሚዲያዎች ባዳምጥም በአካል ከአንደበቱ ለመስማት እቤቱ ተገኝቻለሁ። እርሱም በሚገባ ተንከባክቦ ታሪኩን አጫወተኝ። ነገሩ እንዲህ ነው። ሐዋሳ ላይ ኤቨኒንግ
ስታር የሚባል ሆቴል በ35 ሚሊዮን ብር ተሸጧል። በሽያጭ ውላቸው መሰረት ደግሞ ሻጩ ቤቱ ያለበትን ማንኛውም የመንግስት ግብር ከፍሎ ያስረክባል ይላል። ሆኖም ግን 35 ሚሊዮን ብሩን ከተረከበ በኋላ ሊከፈል የሚገባውን 3 ሚሊዮን የመንግስት ግብር ለመክፈል ፍቃደኛ አልሆነም። በዚህም ምክንያት ገዢው በተደጋጋሚ እንዲከፍል ወይም ብሩን እንዲመልስ ቢወተውተውም ሻጭ አሻፈረኝ በማለቱ ገዢ ጠበቃ ቀጥሮ ለማስመለስ ይወስናል። ለጥብቅና የተመረጡት ደግሞ ዳግማዊ አሰፋና ጓደኛው ዳንኤል ነበሩ። ታዲያ ዳግማዊና ጓደኛው ስራ ጀምረው ክስ እንደመሰረቱ ተከሳሹ የዳግማዊ ጓደኛ ጋር ይደውልና 500 ሺህ ብር ጉቦ ሰጣችኋለሁ፣ ከዚህ ጉዳይ ውጣ፣ የሰጠኋችሁን ብር ውሰዱና አንድ ፌክ ሰርታችሁ እንዲሸነፍ አድርጉ፣ ከዛ በኋላ ብሩን ታገኛላችሁ ይለዋል። የጓደኛው ምላሽ አጭርና ግልጽ ነበር። ይህንን አላደርግም፣ አንድ እንጀራ በልቼ ለማድረው የሰውን ህይወት አላበላሽም። ከዛም ይበልጥ ግን በሰውም በህግም በፈጣሪም ፊት መሐላ ፈጽሜያለሁ። ስለዚህ ላንተ 500 ሺህ ብር ብዬ የማበላሸው የሰው ህይወት አይኖርም አለው። ተከሳሹም 100 ሺህ ብር እጨምርላችኋለሁ ቢለውም የዳግማዊ ጓደኛ ፈቃደኛ ሳይሆን ይቀራል። ተከሳሹ በመጨረሻም እንዲህ ከሆነ አልለቃችሁም በማለት ቢያስፈራራና ቢዝት ከታማኙ ጠበቃ የተለወጠ ነገር አልነበረም። መስከረም 28 2007 ዓ.ም ዳግማዊና ጓደኛው ዳንኤል በጠዋቱ ቢሮአቸው በመገኘት በቀጣይ ስለሚሰሯቸው ስራዎች በመወያየት ላይ ያሉ አንድ ራሱን ተሸፋፍኖና የተጠቀለለ ነገር በእጁ የያዘ ሰው ወደ ቢሮ ይገባል። የዚህኔ ዳግማዊ ባለጉዳይ የመጣ ስለመሰለው ፊቱን ወደ ውጭ እንዳዞረ ያ ሰውዬ ዳንኤልን ያቅፈውና ሆዱ ላይ በጥይት ይተኩስበታል። ፊቱን አዙሮ የቆመው ዳግማዊ የመኪና ጎማ የፈነዳ መስሎት ብዙም ትኩረት ሳይሰጥ ባለበት ቢቆምም ጩኸት ሰምቶ ወደ ኋላ ሲዞር ጓደኛው ዳንኤል ከሆዱ ደም ሲፈስ ይመለከታል። በቅጽበትም ጥይቱን የተኮሰው ሰው ሊያመልጥ ሲሮጥ ዳግማዊ ወንድሜን ገደለብኝ በማለት እየጮኸ ሰውየውን ይከተል ጀመር። ከህንፃው በደረጃ እየወረዱ ሳለ ይህ ደም የጠማው ሰው ዳግማዊ ላይ በ4 ደረጃ ርቀት ውስጥ ሆኖ ዳግማዊ ላይ ሲተኩሱበት ጥይቱ በቀጥታ አንገቱን መቶት ከጉሮሮ በማለፍ የመተንፈሻ ክፍሉን፣ የምግብ ማዘዋወሪያ ቱቦውን እንዲሁም የአከርካሪ አጥንቱን በመጉዳት ከጀርባ በኩል ወጣ። የዛን ጊዜ ከ7 ደረጃ ከፍታ ላይ ቁልቁል ወደ ታች ወደቀ። ሲወድቅም የደረጃው ጠርዝ ጭንቅላቱን አገኘውና ወደፊት ተገለበጠ። የዳግማዊ ህይወት ዳግም ላይመለስ እስከ ወዲያኛው እንዳያሸልብ ያለው እድል 2% ብቻ ነው ቢባልም ያችኑ 2% እድል ፈጣሪ ሰጠውና በህይወት መቆየት ቻለ። ከዛ በኋላም እጅግ በጣም ከባባድ ቀዶ ጥገናዎች፣ እጅግ በጣም አስጨናቂ ጊዜያትን አሳልፎ መንቀሳቀስ ከማይችልበት በአንጻራዊ ራሱን በመቀመጥ እጆቹንና እግሮቹን በመጠቀም የተሻለ ሁኔታ ላይ ተገኘ። ሆኖም ግን አሁንም ቀሪ ከባባድ ቀዶ ጥገናዎች አሉትና ወደ ህንድ ሀገር ተመልሶ የነርቭ ቀዶ ጥገና ማድረግ ይኖርበታል። በጣም የተደሰትኩበት ቀን ደግሞ ማረሚያ ቤት ውስጥ ሆኜ ነው። ልጄ የተወለደ ቀን እና ማታ ሌሊቱን አልተኛውም ነበረ። በቃ ላይክ በጣም ስቃይ ነበር ምናምን። በቃ እዛ ጠዋት መተው በሰላም ተገላግላለች ሲሉኝ ላይክ የሚገርም ደስታ ነው የተሰማኝ። ጭንቀቴን ሲያዩ ስለነበረ በቃ ሴሌብሬት ማድረግ ጀመረ። ሁሉም ሰው ስንጨፍር ነበር ቤት ውስጥ። ዋው! ስለዚህ ሊዮ የሚለው ስም የወጣው ራሱ ያን ይመስለኛል። አዎ። ስም አዘጋጅተህ ነበር የጠበቅከው? አዎ። ሊዮ እኮ ወደ ሊዮኔል ሜሲም ይሄዳል። አዎ። በብዙ ነገር ይተረጎማል። እስር ቤት እያለህ አሁን ይመስለኛል የሙዚቃ ዝግጅቶች፣ የመዝናኛ ዝግጅቶች ይዘጋጃሉ፣ ይመጣሉ ለበዓል። ከአርቲስቶች ከታዋቂ ሰዎች ጋር የመገናኘት አጋጣሚ ነበር? ቂሊንጦ አልነበረም፣ የፍርድ ክልል ነበር የነበረው። ቂሊንጦ ነበር የነበርኩት። ቂሊንጦ ግን የማረሚያ ቤቱ ባንዶች መተው ሲዘፍኑ ነበርኩኝ እና አልዘፈንኩም። ተመልካቾች ብዙ አዳዲስ ጓደኞች እንደምታፈራ ተስፋ አረጋለሁ። እስር ቤት ማለት ከማታውቀው ሰው ጋር የሚያገናኝ ቦታ ማለት ነው። ምን የተለዩ ሰው ምን የተለየ ጓደኛ ፈራህ? ያው እስር ቤት ውስጥ ላይክ ከብዙ አይነት ሰዎች ጋር ታሰሪያለሁ። አባቶች አሉ፣ ትልልቅ የሃይማኖት አባቶች፣ በጣም የተማሩ ሰዎች አሉ። ሁላችንም አንድ ቤት ውስጥ ነው የምንኖረውና አንድ ቤት ውስጥ ስንኖር ደግሞ ላይክ እንደ ቤተሰብ ነው እዛ የምንኖረው፣ እንደ ፋሚሊ። አሁን እናት አባት ጋር ስንኖር ወንድማማች ሆነ እንዴት ነው ቤት ውስጥ የምትሆነው? እንደዛ ነው የምንሆነው። እንደ አባት የምናያቸው ሰዎች አሉ፣ የምናከብራቸው። እንደ ወንድም ደግሞ የምንቀላልዳቸው አሉ። እንደ ታናሽ ደግሞ የምንመክራቸው፣ የምንገዛቸው ልጆች አሉና ቤት ውስጥ እንደ ቤተሰብ ነበር የምንኖረው። አሁን ካልበላው ራሱ ሳልበላ ልተኛ ካልኩኝ እንዲህ ሳበላ ምናምን ብሎ እኔ ጋር ባይኖር ምግብ ይዞ መጥቶ ምንም ያለውን ዳቦ ምንም በልተን እንተኛለን፣ ያለውን ተካፍለን ማለት ነው። በታመም ቀድሞ ደርሰው ወደ ሕክምና የሚወስዱኝ እነሱ ናቸውና
ላይክ ቤተሰቦቼ ነበር ማረሚያ ቤት ውስጥ በጣም እስር ላይ ያለ ታመ ነበረ? አዎ አውቃለሁ። ታመ ምን አጋጠመ? ብዙ ጊዜ ታመ ያለው አንዴ ስኳሬ ዝቅ ብሎ ነበር በጣም ጨጓራ ምናምን። አሁን ከወጣ በኋላ ተስተካክሏል። አሁን በነፃነት በሙሉ ጤንነት ጆን ዳንኤል ወደ ቀድሞ ስራው ተመልሷል። አድናቂዎች ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን እንደማይምካችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።